ሰላም ጤና ይስጥልኝ ውድ የወሬ ነጋሪ ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው በአዲስ መረጃ ወደ እናንተ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። ይህን ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁን አትዘንጉ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ የደውሏን ምልክት በመንካት ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በዛሬው መረጃችን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሶማሊያ ሞቃዲሾ አቅንተዋል። ተፈናቃዮቻቸው ወደ ቀያቸው የተመለሱ መሆኑ እንዲሁም የአስክሬን ፍለጋው ጠናክሮ ቀጥሏል ሲል የዳሰናቸው ወረዳ አስተዳደር መግለጹን እንመለከታለን። በተጨማሪ ደግሞ በጅማ ዞን ጌራ ወረዳ በተፈጠረ ችግር የተፈናቀሉና ቤት ንብረታቸው የተቃጠለባቸው ሰዎች ልዩ ትኩረት እንዲሰጥ በጥቃቱ የተሳተፉትም አካላት ለሕግ እንዲቀርቡ ሲል እናት ፓርቲ መግለጫውን አውጥቷል። ይህን መረጃ በዝርዝር ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሞቃዲሾ አቅንተዋል። ሞቃዲሾ ሲደርሱ ሞቅ ያለ አቀባበል ተደርጎላቸዋል። ሰላም በራቃት ሞቃዲሾ ዙሪያ ከበድ ያሉ ውጊያዎች ሲካሄዱ እንደነበር ከስፍራ የወጡ መረጃዎች አመላክተዋል። የዛሬ ዓመት ገደማ በከፍተኛ ፖለቲካዊ ኩርፊያ ውስጥ የነበሩት ኢትዮጵያና ሶማሊያ በአሁኑ ሰዓት ሞቅ ባለ ዲፕሎማሲያዊ ግንኙነት ውስጥ ይገኛሉ። ለሁለቱ ሀገራት ግንኙነት ምክንያት የነበረች ሶማሌላንድ ለጊዜው ወደ ጎን ተብላለች። በአንድ ዓመት ውስጥ ወደ ተግባር ይገባል የተባለ የኢትዮ ሶማሌላንድ የባህር በር መውጫና የወታደራዊ ጦር ሰፈር ስምምነት በአሁኑ ሰዓት ወሬው ጠፍቷል። ሶማሌላንድ በርካታ ሀገራት እየተረባረቡ የሚገኙባት ራስ ገዝ ናት። አሜሪካ፣ እስራኤል፣ የተባበሩት አረብ ኤሚሬት ዋነኛ ፈላጊዎቿ ናቸው። በኢትዮጵያ መንግስት አንዱ ሶማሌላንድ ፈላጊ ሆኖ ብቅ ብሎ ነበር። ሆኖም የዛሬ ዓመት ገደም የተፈረመው ስምምነት በ50 ዓመታት ውስጥ ኢትዮጵያ የባህር በር መውጫ ባለቤት የሚያደርግ እንዲሁም የባህር ኃይል ጭምር ክልል የሚሰጥ ነው። በአንጻሩ ሶማሌላንድ በኢትዮጵያ በኩል ሀገራዊ እውቅና ይሰጣታል ተብሎ ቃል ተገብቶላታል። ሀገራዊ እውቅና መስጠትም የኢትዮጵያ ሶማሌላንድ ጥረትን ከፍ አድርጎታል። አሁን ደግሞ ሌላ አቅጣጫ ነገሮች ሌላ መልክ ይዘዋል። በሐሰን ሺህ መሐመድ የሚመራው የሶማሊያ መንግስት የኢትዮጵያ ሶማሌላንድ ስምምነት መቃወሙ የሁለቱ ሀገራት ውጥረት ለአንድ ዓመት ያህል ዘልቆ ነበር። የሁለቱ ሀገራት ውጥረት የረገበው በቱርኳ አንካራ ላይ በተደረገው ስምምነት ነው። የአንካራው ስምምነት በግልጽ ምን ነበር የሚለው በተመለከተ እስከዛሬ ድረስ ግልጽ የሆነ ነገር የለም። የአንካራው የኢትዮ ሶማሌ ስምምነት ከቀድሞ የኢትዮ ሶማሌላንድ ስምምነት ጋር ምን ግንኙነት አለው? የኋላኛው የኢትዮ ሶማሌላንድ ስምምነት ቀሪ አድርጎታል ወይስ የሚሉት ጥያቄዎች ሳይመለሱ እስከዛሬ ድረስ አሉ። የዛሬ ዓመት ወደ ከፍተኛ ደረጃ ደርሶ የታየው የኢትዮ ሶማሌላንድ ግንኙነት ነበር። በዚያን ወቅት ሶማሊያ አኩራፊ ነበረች። የኢትዮጵያ ባለስልጣናትን አዘውትረው ወደ ሶማሌላንድ ብቅ ይሉ ነበር። አሁን ደግሞ ነገሩ የተገላቢጦሽ ሆኗል። ሁሉም ነገር ወደ ሶማሊያ አምርቷል። በአንጻሩ በቀድሞ የሶማሌላንድ ስምምነት ሆነ ግንኙነት ዙሪያ ምንም አዲስ ነገር የለም። ከዛ ይልቅ የኢትዮጵያና የሶማሊያ ግንኙነት እጅጉን ሞቅ ብሎ ይታያል። ወራ በፊት የኢትዮጵያ ሰላም አስከባሪ ጦር ከሶማሊያ ለቆ ይውጣልኝ ሲል የነበረው የሐሰን ሺህ መሐመድ መንግስት ይህንን የከረረ አቋሙን ቀይሮታል። በሶማሊያ ያለው የኢትዮጵያ ጦር በሁለት መልኩ የሚገኝ ነው። አንደኛው በአፍሪካ ጥላ ስር የተሰማራ ሲሆን ሁለተኛው ደግሞ በኢትዮጵያና ሶማሊያ መንግስት ግንኙነት መሰረት የተሰማራ የጦር ሰራዊት ነው። ከሰሞኑ የጦር ኃይሉ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ ሞቃዲሾ በማቅናት ንግግራዊ ስምምነት አድርገዋል። በሶማሊያ በሁለትዮሽ ስምምነት መሰረት ተሰማርቶ የሚገኝ የመከላከያ ሰራዊት ተመለከተ 10 ለመዘርጋት ሁለቱ ሀገራት የጦር አዛዦች ከስምምነት ደርሰው ነበር። በዚህ ስምምነት መሰረት የአፍሪካ ሰላም አስከባሪ ጥሎች መሀል ያለው የኢትዮጵያ ሰራዊት በዚያው በሶማሊያ እንደሚቀጥል ተረጋግጧል። በአጠቃላይ ከዓመታት በፊት ተፈጥሮ የነበረው ውጥረት አሁን ረግቦ የኢትዮጵያ ሰራዊት በሶማሊያ የሚሰማራበት እድል ተፈጥሯል። እንዲሁም አሜሪካ፣ እስራኤል ወደዚህ ቀጠና ተስበዋል። የሶማሌላንድ ጉዳይ ብሔራዊ ጥቅማቸው አካል አድርገውታል። የተባበሩት አረብ ኤሚሬቶች ሌላኛው ሀገር ናት። አሁን ለሶማሊያ ፈጣን ጥያቄ ሆኖ እየተነሳ ያለው የሀያላውን ግብ ውስጥ ሀገራዊ እውቅና እንዳታገኝ ነው። ከኢትዮጵያ ጋር የነበረው እንዲሁም አንድ ዓመት የፈጀው ውጥረት ኢትዮጵያ ለሶማሌላንድ ሀገራዊ እውቅና ልትሰጥ ትችላለች በሚለው ነበር። ታዲያ አሁን ካለይቱ ሶማሊያ የሞቀ ግንኙነት አንጻር የሁለቱ ሀገራት ውጥረት የነበረችው ሶማሌላንድ የት ደረሰች? ተካደች ወይስ ለጊዜው በሂደቶች የሚለው ጉዳይ ጥያቄን ፈጥሯል። ወደ ሁለተኛው መረጃው ሳልፍ በ10 ሺዎች የሚቆጠሩ አርብቶ አደሮች ተፈናቅለዋል ሲል አውጥቶ የነበረው የዳሰናቸው ወረዳ አስተዳደር መግለጫ ይሄ ነበር። አሁንም በኬንያ እና ቱርካና ግዛት በኩል ዛቻዎች ስላሉ ስጋት ውስጥ ነን፣ ጥበቃ ከለላ ይደረግልን ሲሉ አርብቶ አደሮች ገልጸው እንደነበር የሚታዩት በኢትዮጵያና ኬንያ ድንበር ደቡብ ኦሞ ዳሰናቸው ወረዳ በኬንያ ቱርካና ግዛት አዋሳኝ አካባቢ ባለፉት ቀናት በአሳ መስገሪያ መረብ ጀልባ ስርቆቶች እንደተቀሰቀሰ በተነገረው ግጭት የበርካታ ሰዎች ሕይወት ማለፉ በሁለቱም ሀገራት አካባቢዎች አስተዳዳሪዎች ገልጸው ነበር። እንዲሁም የዳሰናቸው ወረዳ አስተዳደር በኢትዮጵያ በኩል በግጭቱ 5 ሰዎችን በግለጹ የሚታወስ በህይወት የተወሰዱ ሰዎችም ስለመኖራቸው 6 የአሳ ማስገሪያ ጀልባ በውስጡ ከነበረው ምግብነት ከሚውል ደረቅ የአሳ ወይም ደግሞ ቆርሶ ከምንለው እንዲሁም ከ120 በላይ የአሳ ማጥመጃ መረብ እንዲሁም በአካባቢው ከነበሩ የአሳ ነጋዴዎች ውስጥ ብዙዎቹ መዘረፉ ለማወቅ ተችሏል። በኬንያ የቱርካና ግዛት ዱቡቲ ኮሚሽን ጆርጅ ኦቺን እንደገለጹት የጀልባና የአሳ ማስገሪያ መረቦች ለግጭቱ መቀስቀስ ዋነኛ ምክንያቶች መሆናቸውን 22 የኬንያ አርብቶ አደሮች መሞታቸውን ተናግሯል። በኢትዮጵያ በኩል በ10 ሺዎች የሚቆጠሩ አርብቶ አደሮች
በግጭቱ ምክንያት መፈናቀላቸው የዳሰናች ወረዳ አስታውቆ እንደነበር የሚታወስ ነው። ነገር ግን የዳሰናች አርብቶ አደሮች በጉዳዩ ዙሪያ ብዙ የተናገሩ ሲሆን በአካባቢው ያለው ጥቃት ባለፉት ቀናት መበራከቱን ተከትሎ መኖሪያ መንደራቸው ለቀው ለመፈናቀል መገደዳቸው ገልጸውም ነበር። በኬንያ በኩል ያሉ ኃይሎች ዘመናዊ መሳሪያዎች የታጠቁና ዛተራ ከተባለው በእንጨት ከሚሰሩ ጀልባዎች በተጨማሪ በሞተር ጀልባዎች ታግዘው ስለሚንቀሳቀሱ የኃይሉ ሚዛን አይመጣጠንም ያሉት አርብቶ አደሮቹ የወሰዳችሁትን ጀልባዎች ካለመለሳችሁና የሞቱ ሰዎችን አስክሬን ፈልጋችሁ ካላስረከባችሁ መንደራችሁን እናቃጥላለን የሚል ዛቻ ደርሶባቸው እንደነበረው ገልጸው እንደነበር የሚታወስ ነው። ነገር ግን አሁን በወጣ መሰረት ተፈናቃዮች ወደ ቀያቸው እየተመለሱ እንደሆነ እንዲሁም የአስክሬን ፍለጋውን ተጠናክሮ እንደቀጠለ የዳሰናች ወረዳ አስታውቋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰናች ወረዳና በሰሜን ኬንያ ቱርካና ድንበር አካባቢ ተከስቶ የነበረው ግጭት ምክንያት ሲያስ ከተባለ የዳሰናች መንደር ተፈናቅለው የነበሩ በ10 ሺዎች የሚቆጠሩ አርብቶ አደሮች ወደ ቀያቸው መመለስ መጀመራቸው የዳሰናች ወረዳ አስተዳዳሪ አቶ ታደለ ሀቴ ገልጸዋል። በቀጠናው በአሳ ማስገሪያ መረብ፣ ጀልባ ስርቆቶች መነሻ እንደተቀሰቀሰ በተገለጸው ግጭት በሁለቱም ሀገሮች ከ30 በላይ አርብቶ አደሮች ሕይወት መጥፋቱን መዘገባቸውን ይዘነጋ። ግጭቱ ተከትሎ ኬንያ ከኢትዮጵያ ጋር የሚያዋስናት የቱርካና ሐይቅ ሰሜናዊ ጠረፍ ላለፉት 5 ቀናት ከእንቅስቃሴ ውጭ የሆነ ሲሆን ከዳሰናች ወረዳ ሲያስ መንደር በ10 ሺዎች የሚቆጠሩ አርብቶ አደሮች በአቅራቢያቸው ወደምትገኘው ሌላ መንደር ተፈናቅለው ነበር። በትናንትናው ዕለት የዳሰናችና የቱርካና አካባቢ አስተዳደሮች ባሉበት የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ እና የክልሉ ፖሊስ ኮሚሽነር የተመራ ልዑክ ከኢትዮጵያ በኩል በኬንያ የቱርካና ካውንቲ የፖሊስ ኮሚሽን ኮሚሽነር፣ የአካባቢው የፓርላማ ተወካይ የተመራ ልዑክ ከሁለቱ ሀገራት የድንበር አካባቢ ተፈጥሮ የነበረውን ግጭት በፍጥነት ለመፍታትና አካባቢውን ወደ ነበረበት ሰላም ለመመለስ መነጋገራቸውን ተከትሎ ተፈናቃዮችን ወደ ቀያቸው የመመለስ ስራ እየተሰራ እንደሆነ አቶ ታደለ ገልጸዋል። ከዚህ ጎን ለጎን በሐይቅ ውስጥ የጠፉ አስክሬኖች የማፈላለጉም ስራ ተጠናክሮ መቀጠሉን ያነሱት አቶ ታደለ በሁለቱም ወገን የተወሰዱ ንብረቶችን የማስመለስና በአካባቢው ጠንካራ የህዝብ ለህዝብ ግንኙነት ስራዎችን ተጠናክረው የሚቀጥሉበት ዙሪያ ውይይት ማድረጋቸውንም ገልጸዋል። ወደ ሶስተኛውና ወደ መጨረሻው መረጃ ያልፋል። በጅማ ዞን ጌራ ወረዳ በተፈጠረው ችግር የተፈናቀሉና ቤት ንብረታቸውን የተቃጠላባቸው ሰዎች ልዩ ትኩረት እንዲሰጥ በጥቂቱ የተሳተፉት አካላትም ለህግ እንዲቀርቡ እናት ፓርቲ አሳስቧል። ወደ 10 ሺህ ወገኖች የከፋ ዞን በቀናነት ተቀብሎ እንዳስጠለልና የተወሰኑት ወደ ቀያቸው እንደተመለሱ መዘገቡ ይታወሳል። ተፈናቃዮች ወደ ቀያቸው የመመለሱ ተግባር በመልካሙ እንደተረዳው፣ ይሁን እንጂ አሁንም ትኩረት የሚሹ ወገኖች እንዳሉ ወደ 10 ሺህ ወገኖች የከፋ ዞን በቀናነት ተቀብሎ እንዳስጠለልና የተወሰኑት ወደ ቀያቸው እየተመለሱ እንደሆነ መገንዘቡ ተፈናቃዮች ወደ ቀያቸው የመመለሱ ተግባር በመልካሙ እንደተረዳው ተዘግቧል። በአንጻሩ ቤት ንብረት የተቃጠለባቸው በትምህርት ቤቶች ተጠልለው ስለሚገኙ አሁንም አላስፈላጊ ወከቦችን ያላስረከባችሁት መሳሪያ ያላምጡ በሚል ማንነት ተኮር ማሳደድ እየደረሰ እንደሚገኝ አስረድቷል። እንዲያውም የተወሰኑ ሰዎች ተመልሰው ለመፈናቀል የተዳረጉ መሆኑ በግድያና ማቃጠል የተሳተፉ በውል ተጣርቶ ለፍርድ አለመቅረባቸውና ፍትህ አለመስፈኑ ችግር እየተፈጠረ ህዝቡ ሀብትና ንብረቱን ስላጣ ለረሃብ እንደተጋለጠ ለመረዳት ችለናል ነው ያለው። ስለሆነም አሁንም በአቅራቢያ የሚገኘው የመከላከያ ኃይል የማረጋጋቱን ስራ ወስዶ እንዲሰራና ቤታቸው ተቃጥሎ በድንኳንና ትምህርት ቤት የተጠለሉ ወገኖቻችን በአፋጣኝ የሚቋቋሙበት ሁኔታ እንዲመቻች በአጽንኦት እንጠይቃለን ሲል ፓርቲው አሳስቧል። የተፈጠረውን ሞትና ከፍተኛ የንብረት ውድመት ያስከተለ እጅግ አስከፊ ማንነት ተኮር ጥቃት በማውገዝ የመከላከያ ኃይል ቦታውን እንዲቆጣጠርና ተፈናቂዎች ወደ ቀያቸው እንዲመለሱ ወደ እልቂቱ የሚመሩ የባለስልጣናት ያልተገበሩ ንግግሮችን ከዚህ ቀደም ማሳሰቡን ፓርቲው አስታውቋል። ይህ ወሬ ነጋሪ ዩቲዩብ ቻናላችን ነው። ይህን ቪዲዮ እስከ መጨረሻ ስለተከታተሉ እናመሰግናለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆን በአክብሮት እጠይቃለሁ።